ይስጥልኝ ስልኬ ዳታ እየበላኝ ነበር እካከው እንዴ ባዘሯ መጣች እንዴ? ኧረ አልመጣችም። እና ምን እያደረክ ነው? ቦምቦ አጠምቷት ውሃ እያጠጣሁ ነው። ስለ ማርያም ወንድሜ፣ ስለ ማርያም ወንድሜ እግዚአብሔር ይስጥልኝ ወንድሜ። ምንድነው ምርቃት የለም እንዴ ዘንድሮ ወንድሜ? ጠብቀኝ ቆይ በእናትህ ዋይፋይ እስቲ ኔትወርክ አለ ተቀበል። ፕሮፌቲክ ዳንስ ነው የምትደነሱ። the prophetic dance are you ready? ምን ዳንስ? the prophetic። አሁን ስትደነሱ አንድ ነገር እንደሆነ ይመኑት። እየተደነሳችሁ ከካንሰር ነፃ ትወጣላችሁ። ያራመን በል ልክ እየደነስክ ኤችአይቪን ለቋል። እየተደነሳችሁ 100 ሚሊዮን ይገባባል። እዚህ መጣችሁ ጌታ ልታመልኩ ነው። ምን ዳንስ ነው? the prophetic ትንቢታዊ ዳንስ ማለት ምን ሆንክብኝ ወንድሜ? ከፍቅረኛዬ ጋር ኮፕሬት አባረክ ላሻለች። ተለያየ ቆፍጠን ማለት አለብህ። ወንድ ልጅ አይደለ እንዴ? እና ቆፍጠን በል የጀግና ልጅ ነኝ ትለለ ተነቆቅ ላሽ በላት ትመጣለች ሌላ ሴት ያይችላሉ እንደዛ ማረግ ብላ አትሄጂም። ምን ስንት ጊዜ ሆነናው ከተለያየ እምባ ባይኔ ላይ ተታቀልቀሽ እንደማዳ ፈክረጅም ነው። እኔ ራሴ ስደውልሽ አሁን እንደ እንደምታወራት ሄድ ምን ፈልገሽ ደወልሽ? ንገሪኝ ቀጥታ። እኔና አንቺ አብቅቷል አይደል? አለቀ አይደል እንዴ? ናፍቄ ነው ናፍቆሽ እኔ ደግሞ እኮ ናፍቄሻል። ወንድነት ይዞኝ እንጂ እኮ ናፍቄሻል እኮ ወይ ስንት ጊዜ እኮ ባንሶላ ውስጥ ገብቼ እንደማለቅስ አልገባሽ? አዎ እሺ አንዴ ልደውልልሽ መልሼ እዚህ ቆፍጠን በል ወንድ ልጅ አይደል እንዴ? ወሰደኝ። አዎ በቃ አሁን ቦሌ ኤርፖርት እንደደረስኩ ትራንዚት አድርጌ ወደ ኤሊ ነው። እና ልጄ እንደዛ አትለኝም እንዴ? ስቴት ነዋሪ ነህ? ሎስ አንጀለስ ነው የምንኖረው? አረ እንደዛ አይደለም። ላንቻ ማለት እኮ ነው። ወደ ላንቻ ነው የሚሄደው። ውድ ተሳፋሪዎቻችን ከሬዲዮ ወደ አዲስ አበባ ስናደርግ የነበረውን በረራ ሲመራ የነበረው ፓይለታችን አዳማ ላይ ሰው ለመጠየቅ በፓራሹት ስለወረደ አውሮፕላኗ እየተፈተፈተች መሆኑን ማሳወቅ እንወዳለን። አረ ሙድ መያዝ እንዴ! አሁን እና ወደ ታች እየወደቅን ነው ማለት ነው። እየተፈተፈትን ነው። ውድ ተሳፋሪያችን ደደብኖት መሰለኝ። መቼስ ወደ ላይ አንፈጠፈጥም አይደል እንዴ? አዎ ወደ ታች እየተፈተፈትን ነው። አረ በስማም እንዴ! ወይኔ እሱን አምኜ ገብቼ ነው የተበላሁት። እሱን ባላምን ኖር የሁላ ነገር አልተፈጠረም ነበር። ወይኔ መበላ። ማንን ተማምነህ ገብተህ ነው? ፓይለቱን ነው። አጎቴ ልጅ ነበር ማለት ነው። ኤርፖርት ሲገባ አትክልተኛ ነበር። እርገት አግኝቶ ነው ፓይለቱ የሆነው። አረ በስማም ሊያስቆፍሩኝ እኮ ነው። በአውሮፕላን ሊያስቆፍሩ ሰዎች። እኔ ጋር የሚገርም አይዲያ አለ ማለት ነው። ይኸውላችሁ የሲኖ ሹፌር ነኝ ማለት ነው። በባዶ ከመሄድ እኔ ዝም ብዬ ልሾፍረው። በቃ እኔ ልሾፍረው። እመኑኝ በቃ እንዴ በይ ጭራሽ እንዴ የማይሆነውን አሪያዙት። የማይሆን ነገር ነው ይሄ ጭራሽ እንዴ። ይሄ ከጉም ጋር ነው ከደመና ጋር ነው አጋይቶ የሚጨርሰን። አረ በይ አይሰራም እንደዛ ነገር። የኔ ልጅ አሮጊት ስለሆንክ እኔ የምተርፍ አይመስለኝም። አንተ ወጣት ስለሆንክ ምናልባት ከተረፍክ ማለት ነው። ልጅም ስለሌለኝ ያለኝን ነገር ልናዘዝልህ ማለት ነው። መሀል ከተማ ኮየ ፊጬ ላይ 20 ሄክታር መሬትና ማለት ነው 8 ቤት አለኝ ማለት ነው። እሱን ልናዘዝልህ በቃ እንዳየሁት እኮ ነው። እናት የሸተቱኝ እኮ እውነት እናት እኮ ማለት ነው። ተርሶ እሺ እናት ነው እንደዛ አትበል። በቃ መሬት ላይ ልንደርስ ስንል ያለኝን ነገር በሙሉ እፈርማለሁ በቃ። እሺ ማዘርዬ። እሺ ውድ ደንበኞቻችን ፕራንክ ተደርገዋል። እስካሁን የተናገርነው ነገር በሙሉ እርሶን ለማጽናናት ፕራንክ እንደሆነ ለማሳወቅ እንወዳለን። እናመሰግናለን። ይሄ ነው አረ ማዘር እንዳይሰሙ የጥላቻ ንግግር ነው እንዴ? የጥላቻ ንግግር ይሄ ሄት ስፒች እንዳይሰሙ እንዴ? እርሶ ግን ጥርዝ ደደብ ነው እውነት። ስለተረፉ ደስ ይሎታ እንደሚገባው እንደሆኑ እንዴ? እንሞታት እንዳይሰሙ ማዘር እንዴ? ሄሎ ጤና ይስጥልኝ። 911 ምን ልታዘዝ? ባሌን ገደለው። ኧረ ድረሱልኝ። ሰው እየተገደለ ነው። አዎ የት አካባቢ ነው? ኧረ ጮጤ ወረዳ። በጣም ተረጋጊ። ገና እየገደለ ነው ወይስ ምን እያደረገው ነው? እስቲ ሁኔታውን አስረጂ። ሰውን አንቆታል። ሊገለው ነው ግን ሰውዬው አልሞትም። በእግዚአብሔር ቶሎ ድረስ እና ገና መች ገደለው ታዲያ? አንቺ ያምሻል እንዴ? ሰባይ ስራ ፈንተሽ ነው እንዴ? ምን ደውይ 911 ይኸውልሽ የኔ መሬት ሲገለው ደውይ። ልክ ነፍሱ ውጥት ስትል ደውይ። የኛ ስራ እኮ በቃ እንደዛ ነው። ልክ ሲሞት ነው ከች የምንለው። በቃ አለቀ ደቀቀ። እንዴ ምንድነው እያወቅሽ አጉል እንትን የሚያደርግሽ? አሁን ይኸውልሽ ልክ ሲጨርሰው ንገሪኝ። ልክ ሲገለው ሲጨርስ ንገሪኝ። እሺ ሌላ ወሬ አልፈልግም። እናጃም አቺ ስራሽ ኧረ ጉድ ስራሽ ሰከር ባይ ፕሊዝ ሰከር ፓራ
Subscribe.